ሰላም እንደምናላችሁ እግዚአብሔር ምህረትና ቸርነት ይብዛላችሁ። እግዚአብሔር የአምላካችን ጥበቃና ምህረት በስቶልናል። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቃል እናያለን። እግዚአብሔር ቃሉን ይባርክልን። መዝሙር 33 ላይ እንደዚህ የሚል ቃል አለ ከቁጥር 16 ጀምሮ የእግዚአብሔር ምክር ለዘላለም ይኖራል፣ የልቡ ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው። ምንድነው? በምድር ላይ ብዙ አማልክት ስላሉ ሰው አምላኬ ብሎ እግዚአብሔርን ሲመርጥ፣ ሰው አምላኬ አንተ ነህ ብሎ እግዚአብሔርን አምላክ ሲያደርገው እንዴት ምስጉን ነው። የእግዚአብሔር የልቡ ሐሳብ ደግሞ ለልጅ ልጅ ነው። ምክሩ ደግሞ ለዘላለም ነው። የእግዚአብሔር ምክር በጣም መልካም ምክር፣ የጸናች ምክር፣ ለዘላለም ደግሞ የምትኖር ለልጅ ልጅ ልጅ የሚተርፍ ማለት ነው። ስለዚህ እግዚአብሔር አምላካችን ብላችሁ እግዚአብሔርን አምላክ ያደረጋችሁ ሰዎች ደስ ይበላችሁ፣ ደስ ይበለን። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ሕዝብ ነው። ብዙ አማልክት ስላሉ ምርጫ ስላለ ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ እንድናይ የምፈልገው ቃል ደግሞ በዮሐንስ ምዕራፍ 14 ላይ ያለ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ያስተማረው የተናገረው እኛን ለማዳን የመጣው አመጣጡ አወላለዱ እስከ ሞቱ ድረስ ደግሞ እስከ ማረጉ ድረስ በመጽሐፍ ቅዱሳችን እናያለን። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ራሱን ከገለጠ ጀምሮ ይሄ ቃል ከተጻፈ ጀምሮ መስመሩን አውቀናል፣ መንገዱን አውቀናል ማለት ነው። እና ዮሐንስ 14 ላይ ለዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ምንድን ነው የሚናገራቸው? እኔ ሄዳለሁ፣ ወደ እኔ ደግሞ ትመጣላችሁ፣ መንገዱን ደግሞ ታውቃላችሁ ይላቸዋል። ወዴት? ወደ አብ ሄዳለሁ፣ እናንተ ደግሞ ትመጣላችሁ፣ መንገዱን ግን ታውቃላችሁ ሲላቸው ቶማስ ይጠይቃል። እንዴት ነው መንገዱ? እንዴት ነው የምናውቀው? እንዴት እናገኘዋለን ሲለው እኔ ነኝ መንገድ፣ እውነት፣ ሕይወት እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ ግልጽ ያለ ነገር ይናገራል። የዘላለምን ሕይወት ለማግኘት መንግስተ ሰማያትን ለመውረስ ወደ አብ ለመድረስ አንድ መንገድ ነው ያለው፣ እሱም እኔ ነኝ። ይሄ እውነት ነው። ሕይወት እኔ ነኝ፣ መንገድ እኔ ነኝ፣ እውነት እኔ ነኝ ብሎ ይህንን ቃል ይናገራል። ዛሬ በዚህ ዘመን በእውነት ሰዎች በብዙ ይደክማሉ። ለምን? የዘላለም ሕይወት ስለሚፈልጉ፣ መንግስተ ሰማያትን መውረስ ስለሚፈልጉ፣ ጽድቅን ስለሚፈልጉ በጣም ይደክማሉ። ብዙ መንገድ ይፈልጋሉ፣ ብዙ ይንከራተታሉ። ነገር ግን እዚህ ጋር ጌታ ነግሮናል፣ መንገዱ እኔ ነኝ። በቃ ሌላ መንገድ በመፈለግ ሰዎች ሲደክሙ ማየት በጣም ያሳዝናል። ይሄ ቃል በእጃችን አለ፣ የተጻፈ ቃል፣ የአምላክ ቃል፣ ሰዎች በመንፈስ ቅዱስ ተመርተው የጻፉት ቃል። ይሄ ቃል እያለ ግን ለምንድን ነው ሰዎች የሚደክሙት ብለን ስናስብ ግራ የሚያጋባ ነገር ነው። መልስ የለውም። ለዛውም ደግሞ በጣም ብዙ ደክመው፣ ብዙ ለፍተው፣ ብዙ ወጥተው፣ ብዙ ወርደው አገኛችሁት ወይ ብትሏቸው እግዚአብሔር ነው የሚያውቀው ይላሉ። እርግጠኛ እንኳን መሆን አይችሉም። ነገር ግን ኢየሱስ ክርስቶስን ሰው ካወቀ ምንድን ነው የሚሆነው? መንገዱን አግኝቶታል ማለት ነው። እርግጠኛ ሆኗል ማለት ነው። ማንኛውም ሰው በራሱ በጽድቁ ወይም በመውጣቱ፣ በመውረዱ፣ በመድከሙ፣ በስራው ሕግ በመጠበቁ እንደማይድን ሮሜ ላይ ይናገራል። ሁሉ ኃጢአትን ሰርቷል ይላል ሮሜ 3 ላይ። ሁሉም የእግዚአብሔር ክብር ጎሎታል ይላል። አንድም እንኳን ጻድቅ የለም ይላል።
ጽድቃችን የሆነልን ኢየሱስ ክርስቶስ በከፈለው ዋጋ ነው። በራሳችን ማድረግ ስለማንችል ነው። እውነት ነው፣ አላውቅም ማለት የሚቻለው። ግን ይህንን ካወቅን በኋላ ግን አላውቅም ማለት አይቻልም። ምክንያቱም አውቀናል። ክብር ለእግዚአብሔር ይሁን። ሮሜ 3 ላይ ቁጥር 27 ላይ ትምክህት እንግዲህ ወዴት ነው? እሱ ቀርቷል ይላል። በስራ ሕግን በመጠበቅ ነው፣ እሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ ይላል። በእምነት ሕግ ክርስቶስን በማመን የሚገኝ ጽድቅ እንጂ በስራ ወይም ሕግን በመጠበቅ የሚገኝ ጽድቅ የለም። እሱ ቀርቷል። ስለዚህ በሱ መመካት አይቻልም ይላል። ትምክህት ወዴት አለ? ማንም ሰው ራሱ ባደረገው ነገር ጽድቅ ማግኘት ስለማይችል፣ እንደዛማ ባይሆን ኖሮ ጌታ መጥቶ ያንን ሁሉ ዋጋ መክፈል አያስፈልገውም ነበር። ሰዎች ዛሬ በብዙ ሲለፉ፣ በብዙ ሲደክሙ፣ በብዙ ሲንከራተቱ የምንነግራቸው ነገር አንድ ነገር ነው። ትርፉ ድካም ብቻ ነው እንጂ ምንም ነገር እርግጠኛ የሚያደርጋቸው ነገር ማግኘት አይችሉም። ምክንያቱም ምንም ማስረጃ ስለሌላቸው። ማስረጃው ግን ራሱ ክርስቶስ መጥቶ የሞተው፣ ሞትን ድል አድርጎ የተነሳው፣ እንደገና ደግሞ ወደ አብ ያረገው፣ ተመልሶ ደግሞ አንድ ቀን የሚመጣው እሱ ነው። ተስፋችን እሱ ነው። መዳኛችን እሱ ነው። ማምለጫችን እሱ ነው። እውነት እሱ ነው። ሕይወት እሱ ነው። መንገድ። ይሄንን ካወቅን ነው መዳን የሚሆንልን። ክብር ለእግዚአብሔር ይሁን። ክርስቶስ የከፈለውን ዋጋ እንደገና ለመክፈል መጣር የለብንም። ምክንያቱም ከፍሏል። እሱ ተሰቃይቷል፣ ዋጋውን ከፍሏል፣ እዳችንን ከፍሎልናል። ስለዚህ ለምንድን ነው እኛ ለመክፈል እንደገና የምንሞክረው? ለምንድን ነው እኛ ለመክፈል እንደገና የምንፈልገው? አንደኛ ዮሐንስ ምዕራፍ 5 ላይ ምን ይላል? ከቁጥር 9 ጀምሮ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም። በቃ ሕይወት ማለት ምንድነው? የዘላለም ሕይወት። የዘላለም ሕይወት። ሰው በዚህ ምድር ላይ ብቻ አይደለም ተስፋ የሚያደርገው፣ ከሞት በኋላ ሕይወት አለ። ያንን የዘላለም ሕይወት ለማግኘት ነው ሰው የሚጥረው። በጽድቅ ለመኖር ብዙ መከራ የሚያየው፣ ብዙ ስቃይ የሚያየው፣ ግን እርግጠኛ እንኳን ለማይሆነው ማለት ነው። ግን ክርስቶስ የከፈለውን ዋጋ አምኖ ሰው ቢቀበል፣ ያንን በማመንና ክርስቶስን በመከተል ቢኖር በእውነት ስራ ቀሎልናል። ክርስቶስ ከፍሎታል። የተከፈለ ዕዳ ነው እኛ እንዳልተከፈለ እየቆጠርን የምንቸገረው፣ ግን ከፍሎልናል። እንደከፈለልን ማመንና ለሱ መኖር ነው ያለብን። በክርስቶስ ላሉት አሁን እንግዲህ ኩነኔ የለባቸውም ይላል። በክርስቶስ ኢየሱስ ስንሆን ሁለተኛ ኃጢአት አይገዛንም፣ ኩነኔም የለብንም። ከዛ በኋላስ እውነት ነው። ይህንን መንፈስ ከተቀበልን በኋላ ኃጢአት እንዳንሰራ የሚረዳ ያ መንፈስ በውስጣችን አለ። በኃጢአት ላይ እንድንነግስበት አቅም፣ ጉልበት እንድናገኝ፣ ኃይል እንድናገኝ፣ እምቢ እንድንል የሚያስችል ያ መንፈስ በውስጣችን ይኖራል። አሁን በክርስቶስ ላሉት ኩነኔ የለባቸውም ሲል ከዛ በኋላ ኃጢአትን አይሰሩም አይደለም፣ ግን የሚኮንናቸው ነገር የለም። ሰዎች እንደገና ኃጢአትን ሊሰሩ ይችላሉ። ቢሆንም ግን የኢየሱስ ክርስቶስ ደም ደግሞ ከኃጢአታችን ሁሉ ያነጻናል። ሁል ጊዜ በዛ ደም እየነጻን ደግሞ እንኖራለን፣ እንቀጥላለን ማለት ነው። ስለዚህ ወገኖቼ ኢየሱስ ክርስቶስ ነው መንገድ። ሌላ መንገድ በመፈለግ አንድከም፣ አትድከሙ። ድካም ብቻ ነው ትርፋችሁ እንጂ የምታገኙት ውጤት የለም። መንገዱ ክርስቶስ ነው፣ እውነቱ እሱ ነው፣
ህይወት እሱ ነው። በሱ የዘላለምን ህይወት ለማግኘት ትችላላችሁ። ካለ እሱ ግን የዘላለምን ህይወት ማግኘት አትችሉም። እረፍትም አይኖራችሁም። እረፍት ፈልጋችኋል? ወደ ክርስቶስ ኑ። ህይወት እንዲሆንላችሁ ፈልጋችኋል? ወደ ክርስቶስ ኑ። መንገዱን ፈልጋችኋል? መንገዱ እሱ ነው። ሌላ መንገድ የለም። እግዚአብሔር አምላክ የተባረከ ይሁን ስለከፈለልን ዕዳ። በእውነት ሰው ሆኖ ከሰው ተወልዶ ከቅድስት ድንግል ማርያም ተወልዶ መከራን፣ ስቃይን፣ ረሃብን፣ ድህነትን ሁሉን ነገር አይቶ ከኃጢአት በስተቀር በሁሉ ነገር እንደኛ ተፈትኖ ዋጋ ከፍሎልናል። አሁን ግን ተመልሶ ሲመጣ በዛ መልክ አይደለም የሚመጣው። ንጉሥ ሆኖ ነው የሚመጣው። ይሄ ሁሉ ለኛ ነው የተከፈለው። ይሄንን ባለማወቅ ግን ስንንከራተት በጣም ያዝናል። ይሄንን እግዚአብሔር አብ ስለ ልጁ የመሰከረውን ምስክር አለመቀበል ይሆናል። ሐሰተኛ ማድረግ ይሆናል። እግዚአብሔር ስለ ልጁ የመሰከረው ምስክር አለ። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለው። ድናችኋል? የዘላለም ህይወት አላችሁ? ብትጠየቁ የምትመልሱት ምንድነው? ራሳችሁን እንድትጠይቁ ቆም ብላችሁ አሁን በሞት የት ነው የሚሄደው? እርግጠኛ ነኝ ብዙ ደክሜያለሁ፣ ብዙ ሰርቻለሁ፣ ብዙ አድርጌያለሁ፣ ብዙ ወጥቻለሁ፣ ብዙ ወርጃለሁ፣ ብዙ የጽድቅ ነገር ለማድረግ ሞክሬያለሁ፣ ግን አሁን ብድን የት ነው የሚሄደው ብላችሁ ራሳችሁን ጠይቁ። እርግጠኛ ካልሆናችሁ ወደ ጌታ ዘወር በሉ። እርግጠኛ መሆን አለባችሁ። ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ እሱ ሞቶልኛል ብላችሁ ካመናችሁ እርግጠኛ ነው የምትሆኑት። ምክንያቱም ልጁ አላችሁ። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። በዚህ እርግጠኞች ካልሆናችሁ ግን የመዳን ቀን ዛሬ ነው፣ ነገ ፕሮሚስ አይደለም። ዛሬ ግን ይሄን ውሳኔ እንድትወስኑ ጋብዛችኋለሁ። ቆም ብላችሁ ራሳችሁን ጠይቁ። የዘላለምን ህይወት አገኛለሁ፣ በሞት መንግስተ ሰማይ እሄዳለሁ ብላችሁ ራሳችሁን ጠይቁ። መልሱን ካላገኛችሁት ወይም ደግሞ እርግጠኛ ካልሆናችሁ እኔ አላውቅም፣ ስሞት ነው የማውቀው፣ እግዚአብሔር ነው የሚያውቀው የምትሉ ከሆነ አልዳናችሁም፣ ደህንነትን አላገኛችሁም። ኢየሱስ ክርስቶስን ልታውቁት ትችላላችሁ በእውቀት ደረጃ፣ ግን የራሳችሁ አዳኝ አድርጋችሁ ግን አልወሰዳችሁትም፣ አልተቀበላችሁትም። ለእናንተ በግል እንደሞተላችሁ አልገባችሁም ማለት ነው። መንገድና እውነት ህይወት እንደሆነም አልገባችሁም ማለት ነው። ከገባችሁና ከተቀበላችሁት ግን ይህንን እርግጠኛ ትሆናላችሁ። ጌታ ይረዳችኋል ወገኖቼ። ይሄ በጣም አሳሳቢ ነገር ስለሆነ እንድታስቡበት በጌታ ፍቅር ጠይቃችኋለሁ። የመዳን ቀን ዛሬ ስለሆነ ዛሬ ነው ይሄንን የምንወስነው፣ ነገ አይደለም። ክብር ለኢየሱስ ይሁን። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ተመልሼ እመጣለሁ፣ እኔ ወደምሄድበት ደግሞ እወስዳችኋለሁ፣ መንገዱንም ታውቃላችሁ ብሏል። ይሄ ፕሮሚስ ነው፣ ይፈጸማል። ይመጣል፣ ይወስደናል፣ መንገዱን እናውቃለን። መንገዱ ደግሞ እሱ ነው። ይሄንን እርግጠኛ ያልሆናችሁ በሙሉ ወደዚህ እውነት መለስ እንድትሉና እንድታረጋግጡ በጌታ ፍቅር እለምናችኋለሁ። እግዚአብሔር አምላክ ደግሞ ይረዳችኋል። ክብር ለኢየሱስ ይሁን። ጸልያለሁ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እናመሰግናለን። ስለላክልን ስለ አንዱ ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ እናመሰግናለን። ሞቶ ሞታችንን ተዋርዶ ውርደታችንን ስለወሰደ ዕዳችንን ስለከፈለልን እናመሰግናለን። ደግሞ እሱ በከፈለልን ዋጋና እሱ በከፈለው ዕዳ ለኛ ደህንነት ስለሆነልን የዘላለምን ህይወት መውረስ ስለሆነልን እናመሰግናለን። በዚህ ወገኖችን እንድትረዳ እርግጠኛ ያልሆኑ ወገኖቼ ቢኖሩ እኔ አላውቅም የሚሉ የሚጠራጠሩ በዚህ እንድታረጋግጥላቸው ወደ እውነት እንድትስባቸው መንገድና እውነት ህይወት ወደ ሆንከው ወደ አንተ ፊታቸውን ዘወር እንዲያደርጉ እርግጠኛ እንዲሆኑ እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ስለምትረዳቸው አመሰግናለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።
ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። እውነት መንገድ ሕይወት እኔ ነኝ ያለው ጌታ። ተባረኩ። መልካም ሳምንት